ሰላም ጤና ይስጥልን ውድ የዩቲዩብ ቻናላችን ተከታታዮች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት በየቀንሽ ደግሞ አሳየን በቲዩነሩ እንዴት አድርገን እንደምንቃኝ ብላችሁኛል። ዛሬ የትዝታ ቅኝትን እንዴት በዲኤ ቲዩነር ተጠቅመን እንደምንቃኝ ዛሬ አሳያችኋለሁ ማለት ነው። ከመቼውም ጊዜ በላይ ይህንን ቪዲዮ ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ከጓደኞቻችሁ ጋር አብራችሁ ሆናችሁ እያያችሁ እንድታበረቱኝ እጠይቃለሁ። ይህንን የመሰለ በገና እንዲሁም ሌሎች በገናዎች ደግሞ የምትፈልጉ ሰዎች በ0981 81 25 20 እየደወላችሁ ማዘዝ ትችላላችሁ። ውጭ ሀገር ሆናችሁ ደግሞ በኦንላይን መማር የምትፈልጉ ሰዎች ደግሞ በ0917 41 3603 እየደወላችሁ እየተመዘገባችሁ ትምህርታችሁን መማር ትችላላችሁ። አሁን ወደ ቪዲዮ እንገባለሁ ማለት ነው። በደንብ እንዲገባችሁ ስለፈለኩኝ የቃኘሁት ቅኝት በቢ ነው። ኦኬ፣ መጀመሪያ ዲኤ ቲዩነሩ ስትከፍቱ ይሄኛው ነው ዲስፕሌይ የሚሆንላችሁ። ከዛ ቲዩነር የምትለውን ትመጣላችኋለች። ቲዩነርን ትከፍታላችሁ። ቲዩነርን ከከፈታችሁ በኋላ ከላይ ዲቢ ከዛ ዲኤ ቲዩነር ከዛ ክሮማቲክ ምናምን የሚል አለ። እሱን እንደዚህ አድርጋችሁ ታወርዱታላችሁ። ስታወርዱ አውቶማቲክ ክሮማቲክ ቲዩኒንግ የሚል አለ። እሱን ኦፕሽን ትመርጡና እንደዚህ ታገኛላችሁ ማለት ነው። ይሄው ባወራው ቁጥር ይንቀሳቀሳል አይደለ? ስለዚህ በገናችሁን እየደረደራችሁ ይሄ ወሬ ባታወሩ ጥሩ ነው ማለት ነው። ምክንያቱም በሀዝድ እንዳያደርጋችሁ ወይም ደግሞ እንዳያደነጋግራችሁ። አሁን እኔ ቃኘሁት በምን እንደሆነ ላሳያችሁ። ምን ይላል? ቢ1 ይላል ማለት ነው። ቢ1 ይላል። ይሄንን የመረጥኩበት ምክንያት እንዴት አድርጋችሁ ሰብስክሪፕቱንም አብራችሁ ማንበብ እንደምትችሉ ለማሳየት ፈልጌ ነው። ቀጣይ ያለውን ድምፅ ላሳያችሁ። ማን ይላል? C#2 ይላል። ስለዚህ ቢ1 ከሆነ ቀጣይ ያለችው C#2 እንዴት ሆነች? ሁሉም 1 ወይም 2 አይደለም የሚሆነው ብለሽናል ብላችሁ እንዳትደናገሩ ብዬ ነው ይሄንን ያመጣሁት። ከቢ ቀጥሎ ማን ነው? ሲ ነው አይደለ? ሲ ሁሌ ቁጥር የምንቀይርባት ወይም ደግሞ ሰብስክሪፕቱን የምንቀይርባት ናት። አሁን ቢ1 ካለን በኋላ C2 ነው የምንቀጥለው ማለት ነው። አሁን CDEFG ቱ አድርገን ቀጥለን ደግሞ EFGAB ብለን አሁን ሲ ስንል C3 ትሆናለች ማለት ነው። እንደዛ ነው የሚሆነው። ከዛ እቺኛዋን ሲ አገኘን ማለት ነው። ከዛ ቀጣይ D#2 ቀጣይ F#2 G#2 ሆነ ማለት ነው። ከዛ ቢ1 ፐርፌክት የሆነ የትዝታ ቅኝትን መቃኘት ቻለን ማለት ነው። ሌሎቻችሁን ከትዝታ ሌላ ቅኝት እንዳሳያችሁ የምትፈልጉ ከሆነ ኮመንት ላይ ጻፉልኝ። እናንተም የቃኛችኋቸውን ደግሞ በ0917 41 3603 እንዲመጡልኛል እያላችሁ እንድታበረቱኝ እላለሁ። በጣም አመሰግናለሁ። እንዳልኳችሁ ከመቼውም ጊዜ በላይ ይህንን ቪዲዮ ሙሉውን እያያችሁ ለጓደኞቻችሁ ሼር አድርጉ። አመሰግናለሁ። ቻው።